አንዳንዴ ደስ ፕሮፎርማ ኢንቮይስ ወይም ፎሬን ከረንሲ ፈቃድ ከዘገየባችሁ አንድ ነገር ጠርጥሩ። የእናንተ ፕሮፎርማ ኢንቮይስ የናሽናል ባንክ ኦፍ ኢትዮጵያን መስፈርት አያሟላም ማለት ነው። ለምሳሌ የእናንተ ሰፕላየር may send you the more professional looking proforma invoice, but the bank automatically rejects because of the some reasons. ፕሮፎርማ ኢንቮይስ ላይ ስለሌላችሁ ግን ባንካችሁ ወዲያው ሊጥለው ይችላል። ለምሳሌ ፍሬት እና ኮስቱ አንድ ላይ ተቀላቅሎ ሊሆን ይችላል። ወይም ደግሞ የሞድ ኦፍ ሺፕመንት አይታወቅ ይሆናል። ወይ ደግሞ ካንትሪ ኦፍ ኦሪጅን ግልጽ ላይሆን ይችላል። ወይ ደግሞ የፕሮፎርማ ኢንቮይሱ ቫሊዲቴት ግልጽ ላይሆን ይችላል እና የመሳሰሉ ብዙ የመሳሰሉ ምክንያቶች አሉ። አንደ ናሽናል ባንክ ኦፍ ዳይሬክቲቭ የናሽናል ባንክ ዳይሬክቲቭ አለ። ይህንን ስለ ፕሮፎርማ ኢንቮይስ ማብራሪያ የሚሰጥ አንድ ፕሮፎርማ ኢንቮይስ ማሟላት ያለበት ነገር ምንድን ነው የሚለውን በዝርዝር የሚያሳይ የናሽናል ባንክ ዳይሬክቲቭ FXD 07/1995 እና ከዚያ በኋላ የተሻለው የሚጠቅሰው አለ። ስለዚህ ብሔራዊ ባንክ ላይ የተጠቀሱ መረጃዎችን ያላካተተ ያላሟላ ፕሮፎርማ ኢንቮይስ ኢሚዲየትሊ ውድቅ ይደረጋል ማለት ነው። ስለዚህ ዛሬ እነዚህ ሪኳየርመንቶች ምንድን ናቸው? በናሽናል ባንክ ኦፍ ኢትዮጵያ መስፈርት መሰረት አንድ ፕሮፎርማ ኢንቮይስ ማሟላት ያለበት ነገር ምንድን ነው የሚለውን እናያለን። ፕሮፎርማ ኢንቮይስ ከአሁን በፊት ወድቆባችሁ ከሆነ ድጋሚ ያ ችግር እንዳይከሰት ልናደርገው የሚገባ ጥንቃቄ ምንድን ነው የሚለውን አብረን እናያለን ማለት ነው። Let us assume that if you are importing to this Ethiopia, the proforma invoice is not just a quotation. It's the gatekeeper document for forex approval, bank processing, custom valuation, and ultimately it's the cargo insurance. Proforma invoice quotation አይደለም actually በኢምፖርት ሌብል ስናየው ኮቴሽን አይደለም። ኢትስ ሌጋል ዶክመንት ሌጋሊ ሪኳየርድ ዶክመንት። ለምንድን ነው የሚያስፈልገን ካልን አንደኛ የውጭ ምንዛሬ ለማስፈቀድ፣ ሁለተኛ የባንክ ፕሮሰስ ለማስጀመር ለማከናወን፣ ሶስተኛ በኋላ ካስተም የጉምሩክ ቀረጥ ለመጣል ወይም የምታመጡት ምርት የትኛው ታሪፍ ላይ ይወድቃል የሚለውን ለማወቅ፣ እንዲሁም ደግሞ በመጨረሻ ለኢንሹራንስ እቃውን ኢንሹራንስ ለመግባት የግድ ፕሮፎርማ ኢንቮይስ ያስፈልጋቸዋል ማለት ነው። ስለዚህ በዚህ ቪዲዮ የሚከተሉትን አንድ ባንድ እንማራለን። አንደኛ ፕሮፎርማ ኢንቮይስ ምንድን ነው? በኢትዮጵያ ኮንቴክስት ነው። አሁን እዚህ ጋር ፕሮፎርማ ኢንቮይስ ቴዎሬቲካሊ ዩ ካን ጎግል ኤንድ ሪድ you can find as the description of what a proforma invoice. That's the theoretical definition of the proforma invoice. But here we will look into this. What's the description or what's a proforma invoice from the National Bank of Ethiopia perspective? የሚለውን ነው የምናየው። ሁለተኛ the exact mandatory element of a proforma invoice with respect to the National Bank of Ethiopia. ፕሮፎርማ ኢንቮይስ ሊያሟላቸው ሊይዛቸው የሚገቡ መረጃዎች ምንድን ናቸው? በብሔራዊ ባንክ መስፈርት መሰረት ማለት ነው። ሶስተኛ የፕሮፎርማ ኢንቮይስ ለካስተም ቫሉዌሽን ወይም ለዚህ ለካስተም ዲዩቲ እና ታክስ ለማወቅ እንዴት ልንጠቀምበት እንችላለን? እንዴት ያገለግላል? አራተኛ እንዳሏችሁ ለኢንሹራንስ ያገለግላል ማለት ነው። ስለዚህ እነዚህ ቤዚክ ነገሮችን በዚህ ቪዲዮ እናያለን። Let's see what a proforma invoice means in Ethiopian context. በብሔራዊ ባንክ መሰረት ፕሮፎርማ ኢንቮይስ ማለት ነው የብሔራዊ የውጭ ምንዛሬ ለማግኘት የብሔራዊ ባንክ መስፈርት የሚያሟላ ሰነድ ማለት ነው። That's why the understanding Ethiopian requirement is critical. ስለዚህ ፕሮፎርማ ኢንቮይስ ዝም ብለን አዘጋጅተነው ደስ ያለን ይዘን የምንሄድ ሳይሆን ብሔራዊ ባንክ ምን አይነት ሰነድ ነው የሚፈልገው የሚለውን አውቆ በዚያ መሰረት አዘጋጅቶ መሄድ እንደማለት ነው። አንድ ፕሮፎርማ ኢንቮይስ በኢትዮጵያን ባንኮች ወይም በናሽናል ባንክ ተቀባይነት የሚያገኘው ምን ሲያሟላ ነው? ምን መረጃዎችን ሲይዝ ነው?
የሚከተሉትን እናያቸው። ማንዳተሪ ሪኳየርመንት ናቸው ወይም በሰነዱ ላይ ሊኖሩ የሚገቡ ናቸው። አንደኛ ፉል ዲስክሪፕሽን ኦፍ ዘ ፕሮዳክት። ባንክ ሪኳየርስ ክሊር ፕሮዳክት ኔም፣ ኳንቲቲ፣ ግሬድ፣ ኳሊቲ ኦር ክሊር ፕሮዳክት ስፔሲፊኬሽንስ። የአንዱ ኮንቴንት ነው። አሁን እንዲሁ ዝም ብሎ ስናወራው የምርት ስም ምናምን ግልጽ መሆን አለበት። ለምሳሌ ሁለት ፕሮዳክቶችን ላሳያችሁ። አንደኛው ሚላል የፕሮዳክት ኔሙ ኢንዱስትሪያል ማቴሪያልስ ይላል። ዲስ ኢዝ ኤ ቬግ ፕሮዳክት ዲስክሪፕሽን። ኢንዱስትሪያል ማቴሪያልስ ማለት ታውዘንድስ ኦፍ አይነት አለ፣ በሺ የሚቆጠር ኢንዱስትሪያል ማቴሪያል አለ። ስለዚህ የትኛውን ኢንዱስትሪያል ማቴሪያል ነው እያወራችሁ ያላችሁት? ጥያቄ አንዱ ቻሌንጅ ነው። ስለዚህ የምትገዙት ፕሮዳክት በደንብ የሚታወቅ መሆን አለበት ወይም ክሊርሊ ዲፋይንድ መሆን አለበት። ይህንን እንደዚህ ከምንል ኢንዱስትሪያል ማቴሪያልስ ከምንል ምን ልል እንችላለን? ለምሳሌ ስቴንለስ ስቲል ኢንዱስትሪያል ፓይፕ ግሬድ 304 ፎር ፉድ ፕሮሰሲንግ ብንለው አያችሁ እንዴት ናሮ እንደሆነ ሞር ክሊር እየሆነ እንደመጣ። ኢንዱስትሪያል ማቴሪያል ነው። ከኢንዱስትሪያል ማቴሪያል ውስጥ ስቴንለስ ስቲል ኢንዱስትሪያል ፓይፕ ግሬዱ እንደዚህ እና ለፉድ ፕሮሰሲንግ የሚያገለግል ማለት ነው። ይህንን አሁን ፕሮፐርሊ ዲስክራይብ ፕሮፐርሊ የተገለጸ የፕሮዳክት ስም ስለሆነ ተቀባይነት አለው ማለት ነው። ይህ ባይ ዘ ወይ ፕሮፎርማ ላይ ባንክ ላይ ብቻ ሳይሆን ይሄ አገላለጽ በራሱ ኋላ የካስተም ታሪፍ እና ታክስ ለመለየትም ይጠቅመናል ማለት ነው። በአግባቡ የፕሮዳክት ስሙና ዝርዝር ሁኔታው መገለጹ ይሄ አንዱ ሪኳየርመንት ነው። ሁለተኛው ሪኳየርመንት ዴሊቨሪ ተርም የምንለው ነው። ይሄ ኤክስ ወርክ፣ ሲኤንዲኤፍ፣ ኤፍሲኤ፣ ፎብ ምናምን የሚባሉ ነገሮች አሉ። ስለዚህ የፕሮፎርማ ኢንቮይስ ሁለቱ ወገኖች ሰፕላየሩ እና ገዥና ሻጭ የተስማሙት በየትኛው ዴሊቨሪ ተርም ነው? እዚህ ፎር ኤክስ ወርክ ነው፣ ኤፍሲኤ ነው፣ ፎብ ነው፣ ሲአይኤፍ ነው፣ ሲኤንዲኤፍ ነው፣ በየትኛው? ይሄ should be clearly defined። ይሄ በደንብ መገለጽ አለበት ማለት ነው። So under the National Bank of Ethiopia rules, FOB value must be shown clearly, ወይም the delivery term should be shown clearly። ሌላው ለምሳሌ የዋጋው ላይ ፍሬት ተካቶ ከሆነ ሲኤንዲኤፍ ከሆነ ለምሳሌ ኮስት ኤንድ ፍሬት ከሆነ ፕሮፎርማ ኢንቮይሱ ኮስቱ ለብቻ ፍሬቱ ለብቻ መቀመጥ አለበት። በአንድ ላይ ደምራችሁ ማስቀመጣችሁ that's the requirement of the National Bank of Ethiopia። So if the cost and freight are combined and represented with a single number, the bank automatically rejects your proforma invoice, or the bank asks you to separate freight from cost። ምንም ጥርጥር የለው ኮስት እና ፍሬት የስምምነታቸው ኮስት ኤንድ ፍሬት ከሆነ ባንኩ ያይና የሚጠይቃችሁ እንደው ኮስቱን ለብቻ ፍሬቱን ለብቻ አስቀምጡት ይላቸዋል። ይሄ አንዱ ሪኳየርመንት ነው። ሌላኛው ሪኳየርመንት ዘ ሞድ ኦፍ ሺፕመንት፣ እቃው በምንድን ነው የሚጫነው? በባህር ላይ ነው? በአየር ላይ ነው? በዲኤችኤል በፌዴክስ ነው የሚመጣው? በምንድን ነው የሚመጣው? ይሄኛው ክሪቲካል ኢንፎርሜሽን ይህንም መጠቀስ አለበት ነው። አራተኛው the terms of payment፣ የክፍያ መንገዱ ምንድን ነው? እቃው ክፍያ ኢምፖርተሩ ክፍያ የሚፈጽመው እንዴት ነው? በሌተር ኦፍ ክሬዲት መሰረት ነው? ካሽ አጌንስት ዶክመንት ሲኤዲ ነው ወይስ ቴሌግራፍ ትራንስፈር አድቫንስ ፔመንት ነው ወይስ ምንድን ነው? ይህንን ከፕሮፎርማ ኢንቮይስ ላይ መጠቀስ አለ። ለምሳሌ ተርምስ ኦፍ ፔመንት እና አስ አግሪድ ብትሉት ኢትስ ኖት አክሰፕተብል should be clearly indicated in the performa invoice። ሌተር ኦፍ ክሬዲት ከሆነ ፔመንተር ሌተር ኦፍ ክሬዲት፣ ቲቲ ከሆነ ቲቲ፣ ሲዲ ከሆነ ሲዲ፣ ይህንን ይጠበቅባቸዋል ማለት ነው። ሌላ ኢንኮተርምስ ምንላቸው አሉ። ወደ 10 ምናምን ኢንኮተርሞች አሉ። ከነዚያ ውስጥ ቅድም ያልኳቸው ዴሊቨሪ ተርም ምንላቸው ናቸው። እነሱ በግልጽ መቀመጥ አለባቸው። ለምሳሌ ከቻይና ከሆነ የሚመጣው እቃው ፎብ ሻንጋይ፣ ፎብ ቺንዳኦ ፖርት፣
ሲኤንዲኤፍ ጅቡቲ ኦር ሲአይኤፍ ጅቡቲ እንደ ተርሙ ይሄኛው በግልጽ ፕሮፎርማ ኢንቮይሳችሁ ላይ መቀመጥ አለበት ማለት ነው። ቢኮዝ ኢንኮተርምስ አፌክት ካስተም ቫሊዩ አፌክት ያደርጋል፣ ኢንሹራንስን አፌክት ያደርጋል፣ ፍሬት አፌክት ያደርጋል። ስለዚህ ይሄኛውም በግልጽ መቀመጥ አለበት ማለት ነው። ስድስተኛው ሪኳየርመንት ወይም የናሽናል ባንክ ማንዳተሪ ሪኳየርመንት እንለው ካንትሪ ኦፍ ኦሪጂን ሹድ ቢ ክሊርሊ ኢንዲኬትድ ነው የሚለው የምርቱ የስሪት ሀገር መጠቀስ አለበት። ዲስ ኢዝ ማንዳተሪ ሚሲንግ ዘ ካንትሪ ኦፍ ኦሪጂን ኢዝ ኢኳል ቱ ኢንኮምፕሊት ፕሮፎርማ ኢንቮይስ። ካንትሪ ኦፍ ኦሪጂን ከሌለው ያው አውቶማቲካሊ ፕሮፎርማ ኢንቮይሱን ይመልሱላችሁና አስተካክላችሁ ነው ይሏቸዋል ማለት ነው። ስለዚህ የስሪት ሀገር መጠቀስ አለበት። ቫሊዲቲ ዴት ፕሮፎርማ ኢንቮይሱ እስከ መቼ ነው ቫሊድ የሆነው? አንዳንድ ሰፕላየሮች ለ5 ይሰጣሉ፣ ለ15 ቀን፣ ለ20 ቀን፣ ለ30 ቀን፣ ለ6 ወርም ይሰጧችሁ ይችላሉ። ኤኒዌይ ፕሮፎርማ ኢንቮይስ ቫሊዲቲ ዴቱ መጠቀስ አለበት። ፕሮፎርማ ኢንቮይስ ለምሳሌ ሌተር ኦፍ ክሬዲት ወይም ቲቲ ወይም ሲኤዲ ይከፈትላችሁ እስኪከፈት ጊዜ ያለው ቢያንስ ቫሊድ መሆን አለበት። ፔሪዮዱ በዚያ ጊዜ ውስጥ ቫሊድ መሆን አለበት ማለት ነው። ሶ ባንክስ ዊል ኖት አክሴፕት ኤክስፓየርድ ፕሮፎርማ ኢንቮይስ ኦር ኦፕን ኢንድድ ቫሊዲቲ። ዝም ብሎ ኦፕን ኢንድድ ቫሊዲቲ አይቀበሏችሁም ማለት ነው። ስለዚህ እንደ ሳጀሽን የሚወሰደው ኦልዌይስ ኢንሹር ቫሊዲቲ ከቨርስ ዘ ፎሬክስ ፕሮሰሲንግ ታይም። በተለይ ክፍያ መንገድ ተጀምሮ እስካልቅ ድረስ በዚያ ጊዜ ድረስ ቢያንስ ፕሮፎርማ ኢንቮይሳችሁ ቫሊድ መሆን አለበት ማለት ነው። ዲስ አር ፋንዳሜንታል የሆኑ ሪኳየርመንቶች ናቸው። እንግዲህ አንድ ፕሮፎርማ ኢንቮይስ የሰፕላየሩ ስምና አድራሻ ይኖረዋል። የእናንተ ወይም የኢምፖርተሩ ስምና አድራሻ ይኖረዋል። ፕሮፎርማ ቁጥር ይኖረዋል። ፕሮፎርማ ዴት አለው እያለ በሚኒመም ሪኳየርመንት ደግሞ ቅድም ያየናቸው ይሆናሉ ማለት ነው። ስለዚህ አንድ ፕሮፎርማ ኢንቮይስ ወደ ባንክ ከመሄዳችሁ በፊት ከቻላችሁ የናሽናል ባንክ ኦፍ ኢትዮጵያን ሪኳየርመንት ማየት አለባችሁ ማለት ነው። ምሳሌ ኤችኤስ ኮድ ኢዝ ሪኳየርመንት፣ ካንትሪ ኦፍ ኦሪጂን ሪኳየርመንት፣ ፒአይ ነምበር ኢዝ ሪኳየርመንት፣ ፒአይ ዴት፣ ፕሮፎርማ ኢንቮይስ ዴት ኢዝ ሪኳየርመንት፣ ሰፕላየርስ ፉል ኔም ኤንድ አድሬስ ኢዝ ሪኳየርመንት፣ ኢምፖርተርስ ኔም ፉል አድሬስ ኢዝ requirement, product description, country of origin, and also that's the supplier's bank details. የሰፕላየሩ ክፍያ የምትፈጽሙበት የሰፕላየሩ ባንክ እዚያ ላይ መቀመጥ አለበት ማለት ነው። እነዚህ በአግባቡ የያዘ ፕሮፎርማ ኢንቮይስ መሆን አለበት ማለት ነው። ሌላው what Ethiopian customs expect from the ፕሮፎርማ ኢንቮይስ ቅድመ መጀመሪያ ላይ የፕሮፎርማ ኢንቮይስ ለባንኮች ብቻ ሳይሆን ለጉምሩክም በጣም አስፈላጊ። ለምን መሰላችሁ? በኋላ የሚመጡ ሰነዶች የኮመርሻል ኢንቮይስ፣ ፓኪንግ ሊስት፣ ሰርቲፊኬት ኦፍ ኦሪጂን፣ ቢል ኦፍ ሌዲንግ ወይም ኤርዌይ ቢል እነዚህ ነገሮች የሚዘጋጁት የፕሮፎርማ ኢንቮይስ መረጃ መሰረት አድርገው ከሌላ ከየትም አያመጡት። ስለዚህ የመጀመሪያውኑ ፕሮፎርማ ኢንቮይስ በትክክል መረጃ ከያዘ ትክክለኛ መረጃ እና ዝርዝር ነገር ከያዘ ሌሎች ሰነዶች የሚመነጩት ከፕሮፎርማ ኢንቮይስ እንደማለት ነው። ለሴ አሁን ፕሮፎርማ ኢንቮይስ ትክክለኛ ፕሮፎርማ ኢንቮይስ ለካስተም እንዴት እንደሚያገለግል እንዴ፣ አንደኛ ክሊር የሆነ ፕሮዳክት ዲስክሪፕሽን ብለናል። ያ ክሊር የሆነ ፕሮዳክት ዲስክሪፕሽን ወደ የት ይወስደናል? ወደ ታሪፍ ኮድ ወይም ኤችኤስ ኮድ ወደምንለው። ፕሮዳክቱ ክሊር ከሆነ ዲስክሪፕሽኑ ክሊር ከሆነ የዚያን የሚወክል ኤችኤስ ኮድ በቀላሉ ማግኘት እንችላለን ማለት ነው። ያን ትክክለኛ ኤችኤስ ኮድ ካገኘ ለሚገባው እቃ ትክክለኛ ቀረጥና ታክስ ይጣላል ማለት ነው። ኤችኤስ ኮዱ ግን ትክክለኛ ካልሆነ ወይ አስመጪው አላስፈላጊ ተጨማሪ ነገር እንዲከፍል ያደርገዋል፣ ወይ ደግሞ ጉምሩክ መሰብሰብ የነበረበትን ነገር ሳይሰበስብ ይቀርና ምናልባትም ያደረ ለነገ የሚያደር ቅጣትን ይዞ የሚመጣ ኮንሲኩዌንስ አለው ማለት ነው። what are the common ፕሮፎርማ ኢንቮይስ mistakes in Ethiopia ይላል።
ብዙ ጊዜ የሚገጥሙን ስህተቶች ወይም የምንሰራቸው ስህተቶች ምንድን ናቸው? በተለይ ጀማሪ ኢምፖርተር ሲሆን ብዙ ስህተቶችን ይሰራሉ። ሂር አር ጀስት ዘ ሪል ሪፒትድ ሚስቴክስ፣ ደጋግመን የምንሰራቸው ስህተቶች ወይም ጀማሪዎች የምንላቸው ጀማሪ አስመጪዎች የሚሰሯቸው ስህተቶች ናቸው። አንደኛው የፕሮፎርማ ኢንቮይስ ከናሽናል ባንክ ሪኳየርመንት ጋር ያልተጣጣመ ይዞ መምጣት አንዱ ነው። እየተለመደ ነው። የብሔራዊ ባንክን ሪኳየርመንት አለማወቅ አንዱ ስህተት ነው። ሁለተኛ ቅድም ኮስትና ኢንሹራንስ ኮስት ኤንድ ፍሬት እንዳልኳችሁ ነው። ዴሊቨሪ ተርም ኮስት ኤንድ ፍሬት ይላል፣ ግን ፕሮፎርማ ሲመጣ ኮስቱንም ፍሬቱን ተደምሮ አንድ ላይ መምጣቱ የተለመደ ነገር ነው። ሌላው ጀነሪክ ፕሮዳክት ዲስክሪፕሽን፣ ግልጽ ያልሆነ የፕሮዳክት ዲስክሪፕሽን ይዞ መምጣት፣ ካንትሪ ኦፍ ኦሪጅን አለመግለጽ፣ ቫሊዲቲ ዴት አለማስቀመጥ፣ ፔመንት ተርምስ ግልጽ አለመሆን እና የመሳሰሉት እኒህና የመሳሰሉት ብዙ ጊዜ የተለመዱ ስህተቶች ናቸው። መመላለስ ያበዛሉ። እነዚህም አውቀን ካልሄድን ምልልስ እናበዛለን ማለት ነው።